ሰላም ጤና ይስጥልኝ የቻናሌ ቤተሰቦች የእግዚአብሔር ቤተሰቦች እንደምን አላችሁ? እኔ እግዚአብሔር ይመስገን እናንተ ደህና እንድትሆኑ የሁሉ ጊዜ ምኞቴ ነው ማለት ነው። ዛሬ የምንገኝበት ወቅት ከምንም ጊዜ በላይ አስፈሪና ግራ የሚያጋባ ሆኗል። በመካከለኛው ምስራቅ ያለው የእስራኤል እና የኢራን ውጥረት ሶስተኛው የዓለም ጦርነት ጀመር ይሆን የሚል ስጋት ፈጥሯል ማለት ነው። ነገር ግን ይህ ሁሉ ድንገት የመጣ አይደለም። መጽሐፍ ቅዱስ ስለዚህ ዘመን ምን ይመስላል? ዛሬ እውነታውን እንመለከታለን ማለት ነው። መጽሐፍ ቅዱስ በመጨረሻው ዘመን እስራኤል የዓለም ትኩረት እንደምትሆን ይነገራል። ዘካርያስ 12:3 ስትመለከቱ ማለት ነው። በዚያም ቀን ኢየሩሳሌም ለአሕዛብ ሁሉ ከባድ ድንጋይ አደርጋታለሁ፣ የሚሸከሟትም ሁሉ በጣም ይቆስላሉ አለ ማለት ነው። ትንቢተ ሕዝቅኤል 38-39 ያለው ደግሞ ብዙ የሃይማኖት ምሁራን በሕዝቅኤል ላይ የተጠቀሰው ፍርስ የዛሬዋ ኢራን በመጨረሻም ዘመን ከሌሎች ሀገራት ጋር በመሆን በእስራኤል ላይ እንደምትነሳ እናገራለን። ይህ አሁን የምናየው ብቻ የዚያ ትንቢት ይሆን ወይ የሚል ስጋት ፈጥረዋል ማለት ነው። ጊዜው በጣም ያስፈራል ወገኖቼ፣ እህት ወንድሞቼ፣ ጊዜው በጣም ያስፈራል። በእውነቱ በጣም ነው የሚያስፈራው። የጦርነት ወሬዎች ብቻ ሳይሆን የሰው ፍቅር ቀዝቅዟል፣ ጭካኔ በዝተዋል። ጌታችን ኢየሱስ ክርስቶስ በማቴዎስ 24 ላይ እነዚህ ሁሉ የምጥ መጀመሪያ ናቸው ብሎናል። የምጥ መጀመሪያ መጨረሻውን መቃረቡን የሚያበስር እኛን ያለንበት ንቁ፣ እኛን ያለንበት መሆን እንዳለብን ያሳየናል ማለት ነው። ማለት እንድንዘጋጅ፣ እንድንነቃ፣ ለእግዚአብሔር አምላካችን ጸሎት እንድናደርግ ይጠቁመናል ማለት ነው። ስለዚህ ይሄ የሚፈጠረው ሁሉ ዝም ብሎ አይደለም። ያው ትንቢቱን መጽሐፍ ቅዱስም እየተናገረ ነው ማለት ነው። ስለዚህ እህት ወንድሞቼ ሁላችንም በያለንበት ሆነን ማለት አንድ ሀገር ሰላም ካልሆነች ሙሉ ሀገር ነው። አሁን እስራኤልና ኢራን ጦርነት ያሉ አሁን እዚህ ኢትዮጵያ ላይ እንደምናየው ነው በየክፍለ ሀገራቱ ማለት ነው። ስለዚህ ወደ እግዚአብሔር መቅረብ ያስፈልገናል ማለት ነው። ይህን ቪዲዮ የደረሳችሁ ሁሉ ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እንደዚህ አይነት መንፈሳዊ ይዘት ያላቸው ቪዲዮ ስለምንለቅ ሁሉም ሰው ጋር እንዲደርስ ላይክ ሼር አድርጉልን። እግዚአብሔር አምላካችን ሀገራችን ሰላም ያደርግልን። በዓለም ሁሉ ያሉ የሰው ልጅ በአምሳለ እግዚአብሔር የተፈጠረ ሁሉ ሰው ሰላም አግኝቶ በሰላም እንዲኖር እግዚአብሔር ይርዳን። እግዚአብሔር አምላክ ሰላሙን ይስጠን፣ በያለንበት ይጠብቀን። አሜን።